ትላንት ዓለም አስገራሚ ክስተት የተሞላበት እግር ኳስ ጨዋታ ነገር ግን ለግብ ጠባቂ ቮዚኒያ የእግር ኳስ ጨዋታ ብቻ አልነበረም። ይህ የ40 ዓመት ዕድሜ ያለው ግብ ጠባቂ በእግር ኳስ ትልቅ ስም ካላት ስፔን ጋር ትንሿን የደሴት ሀገር በጀርባው ተሸከመ። ይህ ሰው ከባድ የሚባሉ መንገዶችን የተጓዘ በአያቶቹ እጅ ያደገ ህልሞቹ የማይቻሉ በጣም ሩቅና የረፈደ ይመስሉት የነበረ ሰው ነበር። ነገር ግን በስራቸው ለሚያምኑ ህይወት ሽልማት አላት። ምክንያቱም ሰዎች በ40 ዓመት ነገሮችን እንዳበቁ ይነግሯቸዋል። የቮዚኒያ ደምቆ የሚታይበት ጊዜ ደረሰ። በጨዋታው ስፔን አደገኛ የሚባሉ በተደጋጋሚ ማጥቃቶችን እያጠቃች ነበር። በጫና ላይ ጫና። ኳሱ ወደሱ በተመታ ቁጥር ኳስ ብቻ አይደለም እያደነ የነበረው ህልሙን እንጂ። ይህች ትንሽ ሀገር ለዓለም ዋንጫ ጨዋታ ስትበቃ ለመጀመሪያ ጊዜ ነው። እናም ይህ ግብ ጠባቂ ትላንት አገሩን ትንሽ እንዳልሆነች አሳየ። ዓለም አርጅቷል ያለው የ40 ዓመቱ ግብ ጠባቂ በውስጡ ያላረጀ ህልምና ተስፋ እንደነበረው አሳየ። ስለዚህ ይህን ለምታየው ለእናንተ አትችሉም ላሏችሁ እነዛ ሰዎች እጅ አትስጡ። ፈጣሪ ጥሎ አይጥላችሁም። ፈጣሪ የራሱ ጊዜ ያለው እንድትታዩ የሚያደርግበት። በተስፋ ከፈጣሪ ጋር መቆየት ዋጋው ትልቅ ነው። This is Lofty Football Diaries. I love you guys so much. See you guys next time.